ሰበር መረጃ ተሰምቷል። ኢትዮጵያ ትልቁን በአፍሪካ አንደኛ የሚሆነውን ከ10 ቢሊዮን እስከ 12 ቢሊዮን የአሜሪካን ዶላር ያክል ይወጣበታል የተባለውን የቢሾፍቱ ዓለም አቀፍ አየር ማረፊያ በይፋ ግንባታ አስጀምራለች። በዛሬው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ በቢሾፍቱ ይገኛሉ። ይሄንን ግዙፉን የአየር ማረፊያ ግንባታ ታዲያ እንደምትመለከቱት አስጀምረዋል። ኤክስካቫተሮቹ እነዚህ የኮንስትራክሽን ማሽነሪዎች ወደዚህ ኤርፖርት በገፍ ገብቷል። እንቅስቃሴው ተጀምሯል። ዓለምም ታዲያ ትኩረቱን ወደ ቢሾፍቱ አየር ማረፊያ ላይ አድርጎታል። ይህ እጅግ ግዙፍ የተባለው አየር ማረፊያ ታዲያ ከአፍሪካ አንደኛው እንደሚሆንም ይጠበቃል። እዚህ ጉዳይ ላይ በትናንትናው ዕለት የጠቅላይ ሚኒስትር ቢሮ የሀገር ኩራት የሆነውን የኢትዮጵያ አየር መንገድ የ80 ዓመት አፍላ ወጣት ነው መቀመጫውን የአዲስ አበባ ቦሌ አውሮፕላን ማረፊያ በአመት 25 ሚሊዮን ተጓዦችን በማስተናገድ በእጅጉ ተጨናንቋል። በ160 በላይ ዘመናዊ አውሮፕላኖች በቅርቡ 60 አዲስ አውሮፕላኖች ይጨመራሉ ብሏል። ወደ 145 በላይ መዳረሻዎች መብረር ቢታሰብ አንድ አውሮፕላን ጣቢያ እንደማይበቃ ግልጽ ይሆናል። ስለዚህ ተጨማሪ ማረፊያ መስራት ይገባናል። ትልቅ ታሪክ፣ የላቀ ትስስር፣ የላቀ እቅድ ሲል የጠቅላይ ሚኒስትር ቢሮ ይህንን መልእክት በትናንትናው ዕለት አስተላልፎ ነበር። ዛሬ ታዲያ በይፋ ግንባታው ተጀምሯል።